ጥሪው ከቀረበ ቆይቷል። ኑና እንደ ሃጫሉ ሁንዴሳ ልግደላችሁ የሚለው ጥሪ ከቀረበ ሰነባብቷል። መታችሁ እንመካከር፣ እስኪ መፍትሄ ለማምጣት እንነጋገር አይደለም ቃሉ፣ ኑና እንጋደል ነው። ጦር ሜዳውን መጋደያውን ኦሮሚያ፣ መግደያውን ደግሞ የኦሮሞ ወጣት ለማድረግ ያለመው ይህ የመግደል መንፈስ ዛሬም ምድረ ኦሮሚያን አኪልዳም አድርጎ ቀጥሏል። ሞቱ ከሃጫሉ ሁንዴሳ እስከ በቴ ኡርጌሳ፣ ከዲያቆን አማኑኤል እስከ ኩሊ ሐዋስ ወይም እስከ አብዱል ጀባር ሁሴን ያለ ብቻ አይደለም። ስማቸውን ወላጅና ቤት ይቁጠረው የተባሉ አያሌ ሰዎች ረግፈዋል። እናቶች ልጅሽ ሸኔ ነው ተብለው ተገድለዋል። አባቶች ተረሽነዋል። የሰውን አስከሬን በአህያ ጭነው ያሳዩትም እነዚሁ ገዢዎች በዚያው በኦሮሚያ ነው። በእርግጥም በዚያ ክልል ያልሞቱት ገዢዎች ብቻ ናቸው። እናም እንደ ሃጫሉ ሁንዴሳ ኑ እንግደላችሁ፣ መታችሁ እዚሁ ሙቱ የሚለው ጥሪ ከዚህ የመግደል ቆሌ ራሳቸውንና ቤተሰባቸውን አድነው ውጭ አገር ለሄዱት የኦሮሞ ፖለቲከኞች የቀረበ ጥሪ ነበር። አመለጡኝ የሚል ቁጭት፣ ሳልገድላቸው ካገር ወጡብኝ የሚል ጸጸት የፈጠረው ደም የማፍሰሱ ቃቤ ነበር። እንዴት የኦሮሞን መንግስት ኦሮሞ ይቃወመዋል የሚለው ብስጭት የዋለ ያደረ ነው። የኦህዴድ ብልጽግናን ደም አፍሳሽነት፣ ዝረፈጅነትና ዋሾነት የሚናገሩ ኦሮሞዎችን በእኔ መሪነት ትቀናላችሁ በሚል ጠቅላይ ሚኒስትሩ በምሬት እንዲናገሩ ምክንያት የሆነም ጉዳይ ነው። ኦሮሞን አሳምኖ በምርጫ መምጣት መድረኩ ክፍት ሆኖ እያለ በቅናት መቃጠልና በቅናት መንፈስ መስከር ጥሩ አይደለም። ይህንን የሰማ አንድ የኦሮሞ ንቁ ፖለቲከኛና አዋቂ ሰው እንዲህ ብሎ ጥያቄዎችን ሊደረድር ይችላል። እንዴት አንድ ከሰባተኛ ክፍል ላይ ደብተርና እስክሪብቶን ትቶ በወጣበት የቀረሰው የአገር መሪ ሲሆን ያስቀናል? እንዴት የአገር መሪነትን ለመግደልና ለማፈናቀል ለመዝረፍና ለመግረፍ የዋለ ግለሰብ ሊቀናበት ይችላል? ተናግሮ ሳይሆን ገና ሊናገር ሲል ውሸቱ አይኑና አፉ ላይ ቀድሞ የሚታይበት ዕውቀትም እውነትም የሌለው ሴራን ስራም ብቃትም አድርጎ የሚናገር ህዝብን ማታለል የመሪነት መገለጫ ነው ብሎ የሚያስብ አንድ ሰው እንዴት ሊቀናበት ይችላል እያለ ሊጠይቅ ይችላል። ይህንን እኔ መሪ በመሆኔ ኦሮሞዎች ይቀናሉ የሚለውን የጠቅላይ ሚኒስትሩን ንግግር ደጋፊዎቻቸው ሁሉ ሲናገሩትና ሲጽፉት ማድመጥም ልማድ ሆኗል። ለዚህ ምላሽ የሰጡት አቶ ጀዋር መሐመድ አብይ የሚቀናበት ሳይሆን የሚያሳፍር ሰው ነው ብለው ምክንያታቸውን አብራርተዋል። አሁን አንዳንድ የሱ ደጋፊዎች ቀናህ ምናምን ይሉኛል። በመለስ ሊቀና ይችላል፣ በኦባማ ሊቀና ይችላል። የምትቀናው ሰው ሲበልጥህ አይደለም እንዴ? ሰው በስራ ሲበልጥህና በውጤት ሲበልጥህ ትቀናለህ። አይዊሽ እኔ አብይ በእውቀት በብስለት በብቃት በሊደርሺፕ ስኪል ሀገር በማልማት ሀገር በማረጋጋት በልጦን ተገኝቶ ቢያስቀና አይዊሽ ዛት ወዘ ኬዝ ነው። እኔ አብይን አፍርበታለሁ፣ አልቀናበትም። ኦሮሞ እንደ አንድ ኢትዮጵያ እንደ አንድ ኦሮሞ እንደ አንድ ኢትዮጵያ ዜጋ አፍርበታለሁ። ሰሞነኛው አጀንዳ የኦሮሞማ መንግስት የሚል ሆኖ ከርሟል። ይሄው አገዛዝ ደግሞ በኦሮሞ ፖለቲካ ውስጥ ስም ብቻ ሳይሆን ድፍረትም እውነትም ካላቸው ሰዎች መካከል አንዱ የሆኑትን ታዬ ደንዳን ወደ እስር ቤት አውርዷል። ታዬ በመንግስትም ላይ ሆነ በደጋፊዎቹ ላይ የተኮሱት አንዳች ጥይት አልነበረም። ስለ ጠቅላይ ሚኒስትሩ አረመኔነት፣ ህዝብም አጋዳይነት የጻፉት በፌስቡክ ነው። በትጥቅ መንግስትን ከሚታገሉት የኦሮሞ ነጻነት ሰራዊትና ፋኖ ጋር ግንኙነት አላቸው ብለው የከሰሷቸው ክሳቸው የራሱ የመንግስት ፍርድ ቤት ፈጠራ መሆኑን አረጋግጦ በነጻ አሰናብቷቸው ነበር። እንደገና ከ6 ወራት በኋላ ጠብቆ አሁን አስሯቸዋል። በቴንና ሃጫሉን ለሞት እንደ ታዬ ደንዳ ያሉትን ደግሞ ለእስራት የሚዳርግ መንግስት፣ የኦሮሞን አርሶ አደር መሬቱን የኦሮሞን አባገዳ ህይወቱን የሚቀማ አገዛዝ። ምኑ ነው ኦሮሞማው የሚለው ጥያቄም እዚህ ጋር የሚነሳ ነው። ይህ አገዛዝ ኦሮሞማ ሳይሆን አብዩማ ነው የሚለው ክርክርም ልክ የሚሆነው በዚሁ ምክንያት ይሆናል። ይህ ጠበብ ሲል የአብዩማ ሲሰፋ የኦህዴድ ብልጽግና በጣም ለጠጥ ከተደረገ ደግሞ የብልጽግናዎች አገዛዝ እንጂ የ7 ልጆች እናት የሆኑትን እነ ኩሊ ሐዋስን የሚገድለው መንግስት ከተኛበትና ካረፈበት ሆቴል በቴ ኡርጌሳን አውጥቶ የሚገድል አገዛዝ ወይም ቤቱ እስር ቤት እንደሆነ የተደረገው የታዬ ደንዳ መንግስትና ቤተሰቦቻቸው መንግስት ሊሆን የሚችልበት መንገድ አልታየም። ኦህዴዶች ግን ኦሮሞማ ናችሁ ሲባሉ ደስ የሚላቸዋል ይቀበሉታልም የሚሉ ሰዎች ቃሉን አላግባብ መጠቀም ለገዢዎች እየጠቀመ ነው ይላሉ። ኦሮሞማ ማለት አጭሩ ትርጓሜ ኦሮሞነት ማለት መሆኑን የሚያውቁ ሰዎች
ተርጉመውታል። እዚህ ጋር መጠየቅ የሚገባውም ህዝብን በዘሩ መርጦ መግደልና ማፈናቀል ኦሮሞነት ነውን? አገርን ማዋረድና ለእልቂት መዳረግ ኦሮሞነት ነው ወይ? መዝረፍና መስረቅ ኦሮሞነት ነው ወይ? ይህስ የሚያስቀና ነው ወይ የሚል መሆን ይኖርበታል። ይህ አገዛዝ የኦሮሞማ መንግስት ነው ማለት ኦሮሞነት መግደልና መዝረፍ፣ ሰውን በሃይማኖቱ ወይም በማንነቱ ምክንያት ማፈናቀል ነው ማለት ነው የሚሉ አንድ አስተያየት ሰጪ፣ ይህ ደግሞ ለአገር ወዳዱ ለሰው አፍቃሪውና ለሰው አክባሪው የኦሮሞ ህዝብ የማይመጥን ትርጓሜ ነው ይላሉ። ጠቅላይ ሚኒስትሩ ግን ኦሮሞ ጠቅላይ ሚኒስትር አይሆንም ሲባል እኔ አሳክቸዋለሁና ጸጥ በሉ፣ ኦሮሞም ድል አድርጓል፣ እኔን መተቸት የኦሮሞን ድል ወደ ኋላ መመለስ ነው ባይ ናቸው። ለኦሮሞ ህዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። የኦሮሞን ህዝብ ድል ወደ ኋላ እንመልሳለን እንጂ ምናስገኘው ጥቅም የለም። በታየ ደንዳ ቋንቋ በሰው ደም የሚጫወቱ አረመኔ፣ በጀዋር መሐመድ አገላለጽ የሚያሳፍሩ፣ በፕሮፌሰር ሕዝቅኤል ገቢሳ ቃል የአእምሮ እክል ያለባቸው ዶክተር ሚልኬሳ ሚዴጋ ለስልጣን ሲል በንጹሐን ደም የተጨማለቀ በሚል ግብራቸው የተነገረላቸው ጠቅላይ ሚኒስትሩ ኦሮሞ ምን እንዲሆንላቸውን የሚፈልጉት የሚለው ጥያቄ መሰረታዊ ነው። በስሙ ነገዱበት፣ ልጆቹን ገደሉበት፣ ምርቱን ቀሙት፣ ከርስቱ አፈናቀሉት፣ ምድሩን ጦር ሜዳ ከተማውን እስር ቤት አደረጉበት። በእርግጥ እሳቸውና በጠቅላላ ኮሬን ያገኛቸው የኦሮሞ ህዝብ ምን እንደሆነላቸው ነው የሚፈልጉት የሚለውን ጥያቄ ለማብራራት ሰዎችን ስንጠይቅ ብዙ ምላሽ ሰጥተውናል። ከጠቅላይ ሚኒስትር አብይ ጋር ይገናኝና ይመካከር የነበረ አንድ የኦሮሞ ጉዳዮች ተንታኝ በአንድ ወቅት ለኢትዮ ፎረም የተናገረው ሲጋራ እንዲህ ይላል። ጠቅላይ ሚኒስትሩን ለመጨረሻ ጊዜ ያገኘሁት በ2011 ዓ.ም የበጋ ወራት ነበር። በግንኙነታችን ወቅትም በኦሮሚያ ውስጥ ያለውን ችግር በሰላም ለመፍታት ጥረት መደረግ እንደሚገባው፣ ተቃዋሚዎች በነጻነት እንዲንቀሳቀሱ ድርድር ማድረግም እንደሚገባ ሐሳብ አቀረብኩለት። እሱ ግን ከዚህ በተለየ ነበር ያብራራልኝ። የኦሮሞ ትግል ሲካሄድ የኖረው መንግስትን ለመያዝ ነው። ኦሮሞ ጠቅላይ ሚኒስትር ከሆነ በኋላ ተቃውሞ ለምን ያስፈልጋል? ህወሓት 27 ዓመት ኢትዮጵያን የመራው ትግራይን ከተቃዋሚ ከልሎ ነው። በኦሮሚያም ይሄው ነው መሆን ያለበት። ኢትዮጵያን የመምራት ዕድል አግኝተን ባለንበት ወቅት በኦሮሚያ ተቃውሞ መኖር የለበትም፣ ተቃዋሚም ሊኖር አይገባም አለኝ በማለት ያስታውሳል። ይህንን አንድ ለአንድ ሰዎችን ሲያገኙ የሚናገሩትን ነገር በአደባባይም ደግመውታል፣ በፓርላማም ተናግረውታል። ኦሮሞ ድል አድርጓል፣ የኦሮሞ ጥያቄ ጠቅላይ ሚኒስትርነት ነበር፣ እሱ ተሳክቷል፣ እኔን መቃወም ይህንን ድል ወደ ኋላ ይመልሳል ብለዋል። በዚህ ልክ የሚያምኑበትን እምነት ለማስፈጸም ደግሞ ከኦሮሚያ የሚነሳባቸውን ተቃዋሚ በቢላ ቆራርጦ እስከ መጣል እንደሚደርሱ ለራሴ ነግረውኛል የሚሉት ሚልኬሳ ሚዴጋ ናቸው። ኦህዴድን ለማፍረስ ዓላማ ባደረገው የአዳማው ስብሰባ አባላቱ የተጠራ ነው ውይይት አለ ተብለን ነበር። ነገር ግን ጉዳዩ ሌላ ስብሰባ ሳይሆን ኦህዴድን ለማፍረስ ነበር። አንድን ተቋም ለማፍረስም ሆነ ለመገንባት ስብሰባ ሳይሆን ጉባኤ ነበር መካሄድ የነበረበት። እኔም ኦህዴድን ለማፍረስ አይደለም የመጣሁት ብዬ ስብሰባውን አቋርጬ ወጣው። ህዳር 9 2012 ዓ.ም በጠዋቱ በጠቅላይ ሚኒስትር ጽሕፈት ቤት በአስቸኳይ እንደምፈለግ ተነግሮኝ ሄድኩ። አብይም ለምን እንደተፈለግ ታውቃለህ ወይ በማለት ጠየቀኝ። እኔም እንደማላውቅ ነገርኩት። እሱም ለምን የትናንቱን ስብሰባ ረግጠህ ወጣህ ሲለኝ የምመሰርተውን ሳላውቅ የማውቀውን አላፈርስም አልኩት። ንግግራችን 2 ሰዓት ከቆየ በኋላ አብይ እንዲህ አለኝ። ሚልኬሳ ከውስጥ ሆናችሁ እኔ ላይ ማሴር አትችሉም። ዓላማዬ ወይንም ራዕይ ፊት የሚቆም ሁሉ በመንግስትም ይሁን ከውጭ መንገድ ለመዝጋት መሳሪያ ይዛችሁ በረሃ ለመውረድ ብትሞክሩ ወይንም በምርጫም ቢሆን እኔን ለማስወገድ የሚያስብ ካለ በመሳሪያ ወይንም በሽጉጥ ሳይሆን በቢላዋ ቆራርጬ ነው የምጥላችሁ። ደግሞም ታያለ ከፊት የሚቆመውን ሁሉ ምን እንደማደርግ ሲለኝ በጣም ደነገጥኩ። ይህ ሰው ለስልጣን ሲል በንጹሃን ደም የተጨማለቀ ሰው ነው። ከዚህ ምስክርነት ውስጥ እኔን በምርጫ ለመጣልም የሚሞክር ካለ በሽጉጥ ወይም በጠመንጃ ሳይሆን በቢላ ቆራርጠዋለሁ የሚለውን እንመልከት። በኢትዮጵያ ውስጥ በተለይ ኦሮሞ ሆኖ የብልጽግናውን ጠቅላይ ሚኒስትር መቃወም ብቻ ሳይሆን በምርጫ ተፎካክሮ ለመጣል ማሰብም
በቢላ ተቆራርጦ መሞትን የሚያስከትል አደገኛ ውሳኔ ነው ማለት ነው። ለሚልኬሳ ይህንን ከነገሯቸው በኋላ ነው ሰዎችን በቢላ የሚያርድ ሰራዊት አሰማርተው ሕፃናትና ወጣቶች እንደ ፋሲካ ዶሮ ሲታረዱ አስከሬናቸውም በአህያ ተጭኖ ሲወሰድ የተመለከት ነው። የአብይ አህመድ መንግስት ዘመናዊ ፖለቲካ የማይገባው 3 ክፍለ ዘመኖችን ወደኋላ የቀረ የሚለው ጉዳይ የሚመነጨውም በምርጫም ቢሆን ሊጥለኝ የሚታገለኝ ሰው ካለ በጥይት ሳይሆን በቢላ ቆራርጠዋለሁ የሚለውን ንግግራቸውንና ይህንኑ ለማስፈጸም የተጉበትን ንግግራቸውን እማኝ በማድረግ ነው። በከለር ካሜራ ተቀርጸው በቴሌቪዥን በመታየት ከ18ኛው ክፍለ ዘመን የዓለም አምባገነኖች የሚለዩት የብልጽግናው አለቃ እንደ ድሮዎቹ የሚቃወማቸውን በጥይት ሳይሆን ብዙ ጭካኔን በሚጠይቀው በቢላ በማረድ የሚያስወግዱ መሆናቸውን ከሚልኬሳ ንግግርም ሆነ ከተግባራቸው መረዳት ይቻላል። ጥንታዊዎቹ አምባገነኖች ሰዎችን በካራ አርደው የሚገድሉትና የሚያስወግዱት የጥይትና የጠመንጃ እጥረት ስለነበረባቸው ሲሆን አብይ አህመድ በቢላ አርዳለሁ የሚሉት ግን የሟችን ስቃይ ለማብዛትና ጭካኔያቸውን ለማሳየት ነው። እናም እንደ ታየ ደንዳ በፌስቡክ በመጻፍ መንግስት ከጥፋቱ እንዲታረም መሞከር ለእስራት የሚዳርግ አደገኛ ነገር ተደርጎ ይቆጠራል። በፓርቲ ውስጥ የፖለቲካ ትግል ማድረግ እንደ በቴ ኡርጌሳ ያስረሽናል። አርፎ ቁጭ ማለትም እንደ ኩሊ ሐዋስ ያስገድላል። በጥብቅና ስራ ወይም በሌላ ሙያ ላይ መሰማራትም እንደ አብዱል ጀባር ያስገድላል። አሁንም በድጋሚ ኦሮሞ ምን ይሁንላችሁ የሚለው ጥያቄ ገድላችሁትም ዘርፋችሁትም አፈናቅላችሁትም ወዳጅ አልባ ልታደርጉት ጎረቤትም ልታሳጡት በስሙ ነግዳችሁበትም ካልበቃችሁ ኦሮሞ ምን ይሁንላችሁ? ሽመልስ አብዲሳ ቁርጥ ያለ ምላሽ አላቸው። ላሟም ጥጃዋም የኦሮሞ ሆናለችና ዝም በሉ። ኦሮሞኒ ይህ ድል የተገኘው ኦሮሚያን ማዕከል አድርጎ በተደረገ ትግል ነው። ኦሮሞ ታግሎ ስልጣን ወስዷል። ይህንን ስልጣኑን ሊወስዱት የሚፈልጉት ኃይሎች መታገልና ማስተካከል አለበት። የኦሮሞ ህዝብ ኦሮሞ ጠላቶችን ድል አድርጓቸዋል። ኦሮሞን ለ150 ዓመት ከሰሜን ከደቡብ ከውጭም ከውስጥ ሞከረውት በመጨረሻ አሸንፏል። አሁን ወተቷም ላሟም ጥጃዋም የኦሮሞ ሆናለች። የኦሮሞ ህዝብ ስልጣን አግኝቷል። ያገኘውን ስልጣን ተጠቅሞ ኑሮውን መቀየር አለበት። እንቅፋት የሆኑትን ደግሞ ከፊት ሆኖ ሊታገላቸው ይገባል። አቶ ሽመልስ አብዲሳ እናታቸው ቢታገቱ የተጠየቁትን 10 ሚሊዮኖች ከፍለው በሰዓታት ውስጥ ያስለቅቃሉ። ይልማ መርዳሳ ቤተሰቦቻቸውን ለመጠበቅ አንድ ጋንታ ጦር ልከው ያሰማራሉ። የአዳነች አቤቤ ዘመዶች ጉዳት አይደርስባችሁም፣ እነሱም ሹመት ያዳብር እየተባባሉ አሉ። ስልጣን ይዘሃል፣ ወተቷንም ላሟንም ያንተ አድርገሃል የሚባልለት የኦሮሞ ህዝብ ደግሞ እንደ ቅጠል ይረግፋል። ሞት በቀዩ ረክሶ አቤቱ ይህንን ዘመን አሳልፍልኝ እያለ በፊቼም በባሌም በሰልፍ ጭምር ይጸልያል። ገዳዮችን ደግፎ የሚቆም ህሊና፣ ለነሱ ሊሟገት የሚሰለፍ አእምሮ ደግሞ በአብይ ትቀናላችሁ፣ ይህ መንግስት የኦሮሞማ መንግስት ነው ወዘተ እያለ ይናገራል። በኢትዮጵያ ስም ፊልድ ማርሻል የተባሉትና የኢትዮጵያ እየተባለ የሚጠራን ጦር በጠቅላይ ኤታማዦር ሹምነት የሚመሩት ብርሃኑ ጁላ ደግሞ በቀደመው ጊዜ መንግስቱ የአማራና የትግራይ ከነበረ አሁን የኦሮሞ ቢሆንና ተረኞች ብንሆን ምን ችግር አለው የሚለውን አቋማቸውን አልቀየሩም።